ሊደገሙ የማይችሉ የኢትዮጵያን የሙዚቃ ሰማይ ያደመቁ የጥበብ ከዋክብትን እያነሳሳን ላፍታ በዚህ ቪዲዮ ዝግጅታችን እንቆያለን። ታሪካቸው ገጸ ብዙ፣ የሥራዎቻቸው አሻራ የማይፋቅ ቢሆንም አሟሟታቸው ግን ዛሬም ድረስ በቁጭት ጸጉርን የሚያስነጭ ነው። ባለልዩ ቃናው ማዲንጎ አፈወርቅ፣ ታምረኛው ታምራት ደስታ፣ የሙዚቃው ጠቢብ ኤልያስ መልካና የማይተካው ድምፃዊ ጥላሁን ገሰሰ ዛሬ ላይ ሆነን ወደ ኋላ ስንመለከት የእነዚህ ከዋክብት አሰነባበት በአንድ መራራ እውነት ይገናኛል። የሕክምና ተቋሞቻችን አሰራርና ቅልጥፍና በትልቁ ጥያቄ ምልክት ውስጥ አስገብተን የቅርብ ጊዜው ማዲንጎ አፈወርቅን እናስቀድም። ከያኔው ነግሶበታል በሚባለው ትዝታ የተሰኘ የኢትዮጵያውያን ቅኝት ውስጥ ሲራቀቅ ያለፈን ላይ ቀይር በከንቱ ይለፋል፣ መቼም ሰው ደፋር ነው ፈጣሪን ይጋፋል እንዳለን በዝምታ በእርጋታ በጥሞና ፍቅርን፣ አገርን፣ ባቲን፣ ጎንደርን፣ አፋርን አዚሞልን የኢትዮጵያ የዘፈን ንጉሥ ጥላሁን ገሰሰ በተወለደበት ቀን የሱን ትውልድ ሙዚቃ ቅርጽ የቀየረው ጠቢብ ኤልያስ መልካ ባረፈበት ወር ታምራት ደስታ በሞተበት አኳኋን ዓለምን ተሰናበታት። ማዲንጎ አፈወርቅ መስከረም 17 ቀን 2015 ዓ.ም ከኢትዮጵያውያን ተነጥሎ ወደ አምላኩ ሲሄድ ከተወለደ 42 ዓመቱ ነበር። በእነዚህ 4 አስርት ዓመታት ሶስት ሁሉንም ኢትዮጵያዊ ትውልድ በትዝታ ናፍቆት፣ በአገር ፍቅር፣ የሰውነት ስሜት የሚንጡ አልበሞችና ለልቦና ውቅር የሚደሉ ብዙ ነጠላ ዜማዎችን ከሽኖባቸዋል። የማዲንጎ አፈወርቅ የመጨረሻው አልበም ስወድላት ይሰኛል። በአልበሙ ውስጥ የተካተቱት ሁሉም ሙዚቃዎች እንደ መጽሐፍ እየተገለጡ ተነበው ሳያልቁ አድናቂዎቹ ሌላ ጣፋጭ አልበም ሲጠብቁ አንቺ ቆንጆ አንቺ አይናማ ቶሎ ነይማ ፍቅር አልጠማ ያላት ልጅ መምጣቷን ሳይነግረን ደውላ ላይ ብሎ ያገሩን ናፍቆት እንደዘፈነልን፣ ስደትን ያገር ውርደት እንደተቃወመልን ማዲንጎ አልፏል። በባለ መስቀል ከሰዓት በኋላ የኢትዮጵያውያንን ልብ የሰበረው ሰበር ዜና ሌላ አስቀያሚ የሕክምና ስህተት ወይም ደባ ስለመፈጸሙ ማስጠርጠሩ ከሞቱ አሟሟቱ አሰኝቷል። የማዲንጎ ታሪክ በሐኪሞቹ ስህተት፣ ቸልተኝነት፣ አቅም አልባነት በሞት ከሸኘናቸው ጠቢባን አሳዛኝ ፍጻሜ ውስጥ አንደኛው ነው። የወትሮ ተገኑ አፈወርቅ ዜማ እንደ መስከረም ውሃ ኩልል ብሎ በሚፈስባት ልጆቿ እናት ዓለም ጎንደር በሚሏት አዝማሪዎቿ እኔን ጎንደር ጎንደር እኔን ጎንደር ያርገኝ የበሉት ሲስማማ ያፈለጉት ሲገኝ በሚሉላት የ17ኛው ክፍለ ዘመን ቅምጥል መዲና ጎንደር ተወለደ። ጎንደር አዘዞ ተወልዶ በሰይፋ አርድ ከተማ ባጤ ቴዎድሮስ ድንኳን መጣያ ደብረ ታቦር ያደገው ባለወርቃማ ድምጹ ከያኒ ለሙዚቃ ሲባል ከቤተሰቦቹ የተለያየው ገና የ10 ዓመት ብላቴና ሳለ ነበር። ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ያኔ ባወጣው የሐዘን መግለጫ ደብዳቤው ላይ እንዳሞካሸው የ90ዎቹ የኢትዮጵያ ሙዚቃ ቀለም ማዲንጎ አፈወርቅ እንደ ንጹህ ወርቅ በጠራ ድምጹ የተፈቃሪዎችን ልብ ሰንጥቋል። አይደረግም እያለ ጥንዶቹን የፍቅር ተስፋ አሰንቋል። በበላይ ዘለቀ በመይሳው ካሳ ልክ ጀግንነትን አድንቋል። መራሄ መንግስት አብይ አህመድ ሀገር በተደፈረች ጊዜ ህመሙን እየቻለ ግንባር ተገኝቶ ሰራዊቱን አጀግኗል፣ ሰልጣኞቹን አበርትቷል እስከሚሉ ድረስ ለአንዲት ሀገሩ ኢትዮጵያ ክብር በጥበብ ግንባር ተዋድቋል። ነገሩ ነው እንጂ ማዲንጎ ራሱ ባቲን በመሰለ ጽራሪያ ማድሶ የሚመለስ በወሎ አንቁ ምድር ባቲ ቀ ልቦናን የሚሰርቅ የኒያን ባለ ሂጃብ ቆነጃጅት የባቲ ኮረዶችን ውበት የሚያስታውስ ዘፈን ውስጥ አረ ሰው አለቀ ብሏት እሷ ለታመመ ለሞተም ግዴላት ብሎ ከዓመታት በፊት ተናዟል። አብዛኛዎቹ የኢትዮጵያ ሕክምና ተቋማት በማዲንጎ ዘፈን ውስጥ እንደተሳለችው ተፈቃሪ ሰው አለቀ፣ ታመመ፣ ሞተ ቢሏቸው ታካሚ ቁጥር 1 ታካሚ ቁጥር 2 3 እያሉ እንደ ዕቃ ከመመደብ ያለፈ ኃላፊነት የማይወስዱ ግድ የለሾች ሆነው ጥበበኞችን ያለ ጊዜያቸው ሸኟቸው። ለሁሉም ያኔ ከወረዱት የሙሾ ቃላት መካከል በጌታውን አለኝ በተወረወሩት አንዳንዱ ማዲንጎን እየነዳ ሄዶ ለምን ሞቶ ወጣ ብሎ ይጠይቃል፣ የሚወደድ ዘፋኝ ሆስፒታል ከገባ መቼ ተርፎ ያውቃል በሚሉ መራራ ሐቅን ባዘሉ ስንኞች ተሻግረን የማዲንጎ አፈወርቅ ጣፋንታ ስለገጠማቸው ተናፋቂ የኢትዮጵያ ሙዚቃ ነገስታት እያወሳን እንቆይ። ፍቅር እንደ ተአምር ያጣፈጠልን ከያኒ ታምራት ደስታ አሟሟት ምንድነው ሐሳቡ? ጭንቀት ወደድንም ጠላን መቼ የማይቀርም ሞት፣ እስኪ እንደሰት ዛሬ እንጫወት ያለው ከያኒ አይቀርም ካለው ሞት ጋር ተጋፍጦ ከተለየን እነሆ 8 ዓመታት አልፈዋል። የሙያና የብዙ ነገር ተጋሪው ማዲንጎ አፈወርቅ አሟሟት እሱንም እንድናስታውሰው ያስገደደናል። ታምራት ደስታ እንደዋዛ ቶንሲል ልታከም ብሎ ሐኪም ቤት ገብቶ የሞቱ ዜና ብቻ እንደወጣ እናስታውሳለን። ፍቅርን እንደ ሰንደቅ ዓላማ በዘፈኖቹ ከፍ አድርጎ ሲያውለበልብ የነበረው የፍቅር ሰንኮፎቹን ቅናት፣ መለያየት፣ ክብር፣ መረሳሳት መስሎ ሳይሆን ሆኖ ለዓመታት ሲያዘ
ሲራዘም የነበረው ከያኒ ከኢትዮጵያ የሙዚቃ አድባርና ከልጆቿ ብሎም ከባለቤቱ ተለይቶ ወደማይቀርበት ካዘገመ 8 ዓመታት ከነፉ። አጥቼሽ ከሚያመኝ ከሚነሳይ ጤና የታባቱ ክብሬ እንዳልሽ ይሁና ሲል የፍቅርን ግርማ ሞገስ ከዝናና ክብር አግዝፎ የነገረን እሱ ዛሬ የለም። ታምራት ደስታ የኢትዮጵያ ሙዚቃ ጣፋጭ ቅመም ሆኖ ሳይጠገብ በተልካሻ ህመም ዜና እረፍቱ ሚያዝያ 8 2010 ዓ.ም መርዶ ሆኖ ተሰማ። የዚያን ዕለት ብዙዎቻችን ለፍቅር ብለን አነባን። እየቆየ ይሄ የኪነጣም ፍቅርን ያረቀቀ ትዳሮችን ያደመቀ የጥንዶቹን ግጭቶች በይቅርታ ጠግኖ ያስታረቀ ሸሞን ሟና ጠይብ መሆኑ ገባን። ሐኪም የነሽ መድኃኒቴ ፈዋሽ ነሽ እኔነት እያለ ያዜመላት ፍቅሩ ገና መጎልመስን ሲጀምራት ለመቀጨት ዋስትና ያልሆነችው ታሜ ከመለያየት ሌላ አማራጭ ስላልነበራቸው በሸገጋ የፍቅር ሙዚቃዎች የተነሳ የሚሳሱለትን አድናቂዎቹን ልብ ሰብሮ ተለይቷቸዋል። ምናለበኝ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ቢልም አልቻለም። ቃሉን አልጠበቀም። እርሳት ይሉኛል እንዲል ከያኒው ኢትዮጵያውያንም እንርሳው ብለው ሊረሱት እንዳይችሉ አድርገው በየትዝታዎቻቸው በተቃቀፉ በተሳሳሙ በተቀጣጠሩ በተለያዩባቸው አፍታዎች ሁሉ እኒያ የልቦናን ውቅር የሚጎነትሉ አሳዛኝ ዘፈኖች ታትመው የፍቅር መከዳዎቻቸው ላይ ከትመው ያስታውሷቸዋል። ዛሬም ታምራት ደስታ በኢትዮጵያውያን አድናቂዎቹ ልብ ላይ ዙፋኑን እንደተከላለ። ታምራት ትዝታ ነው፣ ታምራት ፍቅር ነው፣ ታምራት ይቅርታ ነው፣ ታምራት እንባ ነው፣ ታምራት ደስታ ነው። ታምራት ደስታ ቅድስት ሥላሴ የሚባለው ገዳም ወይም ካቴድራል ከሌላው የስምና ሙያ ተጋሪው ታምራት ሞላ ጎን በአንድ እጁ የድምፅ ማጉያውን በቄንጥ እንደያዘ የድግሱን ታዳሚዎች በእጁ ወደ መድረኩ እየጋበዘ በተመጠነ ፈገግታ ውስጥ ሆኖ የሙዚቃ ፌስታ ላይ ቆሞ እየተሞሸረ መስሎ አለ። ታምራት ሐውልትም ሆኖ በእግዚአብሔር ውሳኔ ፈጽሞ ተስማምቷል። ኃያሉን አምላክ እግዚአብሔር አይሳሳትም፣ ሁሉም በስራው ትክክል ነው ብሎለታል። ታምራትም ወትሮም የታባቱ ክብሬን ተዩና ደና በእንዳሻሽ እንዳልሽ ሁና ምንም ካንቺ አይበልጥምና ከማጣሽ ሁና ብሎ ፍቅርን እያከበረው ክቡር እግዚአብሔር አይሳሳትም ሁሉም በስራው ትክክል ነው ብሎ በተወለደ በ40ኛው ዓመቱ ይችን ማርና ሬት ዓለም ከተሰናበተ 8 ዓመታት ሰነበተ። ታምራት ደስታ በተወዳጁ ዘፈኑ ሸኙ ይልድ በቃ እንደሚለው ተመልሶ ወደማይመጣበት እንደሄደ ቀርቷል። በሐኪምና ሰው ጦት ተንገላቱ የሞተው ኤልያስ መልካ ኢየሱስ አጃይብ ነው። ቀድሞ ከሞት ጋር ወይ ምጣ ወይ ልምጣ ብሎ ይደራደራል። ከመላከ ሞት ጋር እጆቼን ዘርግቼ ቀበለው ነበር የዋሽታ ሆኖ ሄዶ በዚያው ባይቀር በሚሉ የመሰሉ ፈንታውን ሙዚቃው ስንኞች ይነጋገራል። ደግሞ ሐኪም ቤት ገብቶ ደም ይለገስ ሲባል ሃይማኖት አይፈቅድም ብሎ ያስቸግራል። ይህ ሁሉ ሆኖ ግን ማዲንጎ አፈወርቅ በሞተባት ወርሃ መስከረም የኦሮሞ ሕዝብ ተድላ በምትሆን የኢሬቻ በዓል ዋዜማ ኤልያስ መልካ በየሐኪም ቤቱ መንከራተት ጀመረ። ይነገር ጌታቸው የከተማው መናኝ በተሰኘው መጽሐፉ የመጨረሻ 3 ገጾች ላይ የዚያንን ትንግርተኛ የሙዚቃ ልዑል አሟሟት የሕክምና ተቋማትን ዝርክርክነት በገደምዳሚው የገለጸበትን ላንብብላችሁም። አስራት ኤልያስን እንዳየው ጊዜ ማጥፋት አልፈለገም። ካልጋው ላይ አንስቶ ወደ መኪናው ሮጠ። የኢሬቻ ዋዜማ ስለነበር መንገዶች ሁሉ ተዘጋግተዋል። በዚህ ምክንያት ከአያት ተነስቶ በተለምዶ ፊጋ የተባለው አካባቢ ወደሚገኘው ኩላሊቱን የሚታይበት የሕክምና ተቋም ለመድረስ ቀላል አልሆነም። ኤልያስ ሰውነቱ እየዛለ ነው። አተነፋፍሱም ትክክል አይደለም። ቦታው ሲደርስ ሐኪሞቹ ተሯሩጠው ወደ ኩላሊት እጥበት ክፍል አስገቡት። ይሁን እንጂ ሕክምናውን ለማድረግ የሚረዳው እጁ ላይ ተደርጎለት የነበረው ካቴተር ተበላሽቷል። የቀድሞውን አውጥቶ በሌላ ለመተካት የግድ ወደ ሌላ ሆስፒታል መሄድ ነበረበት። ብዙዎቹ ሆስፒታሎች ከኢሬቻ ጋር በተያያዘ የጤና ባለሙያዎቻቸው ወደ የቤታቸው ሄደው ስለነበር ኤልያስን የት ይዘነው እንሂድ የሚለው ግራ አጋቢ ሆነ። ይነገር ጌታቸው ትርትር የምትለዋን የዘመናችን የሙዚቃ ተራቃቂ እስትንፋስ ሲያስከትለን ይቆይና ኢትዮ ጠቢብ በሚባል ሆስፒታል በመከራ እንደደረሰ ተርኮልን ከእኩለ ሌሊት በኋላ ለሁለተኛ ጊዜ የኩላሊት እጥበት እንደተካሄደለት ነግሮን ሐኪሞቹ ለውጥ ይኖረዋል የሚል ተስፋ ነበራቸው። ግን አልሆነም። የሚናፍቃት ጀንበር ተሸሽጋ እምቢ አለች፣ ከህዋው ውስጥ እንደተደበቀች ቀረች በሚሰኙ መራራ አረፍተ ነገሮች ኤልያስ መልካን መሸኘት ሲሳነው የሞቱን የመጨረሻ ስሜት በባሉ ግርማው እምር ልቦለድ ርዕስ ኦሮማይ ብሎ ጠቀለለው። የኤልያስ መልካም አሟሟት አንዳንዱ ማዲንጎን እየነዳ ሄዶ ለምን ሞቱ ወጣ ብሎ ይጠይቃል። የሚወደድ ዘፋኝ ሆስፒታል ከገባ መቼ ተርፎ ያውቃል ለሚለው የስንኝ ወንዝ ይገብራል። የአሟሟት ገጠመኙ እንዲህ ላለው መራራ የአሟሟት ታሪክ በሚገብረው የኢትዮጵያ ዘፋኞች ንጉስ እንሰናበት ጥላሁን ገሰሰ ወልደ ኪዳን ሳይታከም ያጣነው ንጉስ ታምራ ያልቅም እንዲል ሐዲስ ሳህሌ መስከረም 17 ቀን 1933 የመስቀል በዓል ዕለት
ከኩለ ቀን በኋላ በትልቁ እልፍኝ ጌጤነሽ በምጥ ተያዘች። በመጨረሻም ከቀኑ 10 ሰዓት ሲሆን ጌጤነሽ ወንድ ልጅ ተገላገለች። መስከረም 17 ቀን 2015 ዓ.ም ከጌጤነሽ ማህፀን የወጣው የኢትዮጵያ ዘፋኞች ንጉስ ጥላሁን ገሰሰ ወልደ ኪዳን 82ኛ ዓመት የልደት በዓል እና የመስቀል በዓል ሲከበር ከሰዓት የ42 ዓመቱ የኢትዮጵያ ባህላዊና ዘመናዊ ሙዚቃው ምልክት ማዲንጎ አፈወርቅ የሞት ዜና ለኢትዮጵያውያን አድናቂዎች ምጥ ሆነ። በሌላ ግጥምጥሞች ጥላሁን ገሰሰ ሚያዝያ 11 ቀን 2001 ዓ.ም ማታ ከሞት ጋር ሲፋለም ኢትዮጵያውያን ክርስቲያኖች በትንሣኤ በዓል ስሜት ውስጥ ነበሩ። በዚያ ምሽት የሆነውን የሚነግረን ደግሞ ጋዜጠኛ ዘካሪያ መሐመድ ነው። ዘካሪያ ጥላሁን ገሰሰ የህይወቱ ታሪክና ሚስጥር በሚለው አስደማሚ መጽሐፉ የመጨረሻዋን የዚያን ንጉሥ እስትንፋስ እንደከተበው እንደሚከተለው ይነበባል። ኦሎምፒያ ጋር ያለው ክሊኒክ እንደደረሰ ጥላሁን ኧረ እባካችሁ መተንፈስ አቅቶኛል፣ ኦክሲጅን አድርጉልኝ፣ ተንፍሼ ልሙት አለ። ሐኪሞቹ መጠው መረመሩትና አስም አለበት ወይ ብለው ጠየቁ። እንደሌለበት ተነገራቸው። ኦክሲጅን ለማግኘት በተለይ በአንድ ወጣት ልጅ ከፍተኛ ጥረት ቢደረግም ሊገኝ አልቻለም። ስለዚህም የክሊኒኩ ሐኪሞች ለጥላሁን ምንም አይነት ሕክምና ሳያደርጉለት ወደ ልብ ሕክምና ማዕከል ውሰዱት ብለው መከሩ። ዘካሪያ መሐመድ የጠቀሳቸው ምንጭ እንደሚሉት በሁለተኛው ክሊኒክም ለዘፈኑ ንጉስ ምንም አይነት የሕክምና እርዳታ አልተደረገለትም። በዚህ ጊዜ ውስጥ የልብ ምቱ እያነሰ ትንፋሹም እየጠፋ ሄደ። ከመኪና ሳይወርድ በግምት ከሌሊቱ 9 ሰዓት ገደማ ህይወቱ እዚያው አለፈች፣ አከተመ። አንዳንዱ ማዲንጎን እየነዳ ሄዶ ለምን ሞቶ ወጣ ብሎ ይጠይቃል። የሚወደድ ዘፋኝ ሆስፒታል ከገባ መቼ ተርፎ ያውቃል የሚለው የጌታሁን አለህ ግጥም እዚህ ታሪክ ውስጥም ቤት መምታቱን አስታውሰን በዚሁ እንቋጭ። ሰላም ይስጥልን።